ትልቁ የመጀመሪያው ጥያቄ የሰው ልጅ ከልክ በላይ አሰበ የሚባለው ምን ሲያደርግ ነው ወይንም በምን አይነት ሁኔታዎች ውስጥ ሲሆን ነው የሚለው ጥያቄ ዋና ነው። ኦቨርቲንኪንግ ወይንም ከልክ በላይ ማሰብ አራት ሴናሪዎች አሉት ወይንም በአራት መንገዶች ከልክ በላይ ሰዎች ያስባሉ። አንደኛው ሚሞሪ ነው ወይንም ስላለፈው ነገር በማሰብ ወይንም ሩሚኔሽን እንላለን። ሁለተኛው ኢማጂኔሽን ነው ወይንም ስለ ወደፊቱ በማሰብ በማሰላሰል ሰዎች ኦቨርቲንክ ሊያደርጉ ይችላሉ። ሶስተኛው ዲሲዥን አናሊሲስ ነው። ዲሲዥን አናሊሲስ ማለት አንድን ነገር ለመወሰን በማሰብ የሰው ልጅ በቀን ውስጥ ከ1000 በላይ ውሳኔዎችን ይወስናል። እነዚያ ሁሉ ጊዜን የሚበሉ ናቸው። አራተኛው ደግሞ ሶሻል አንዛይቲ፣ ስለ ሶሻል ላይፍ በመጨነቅ በሶሻል ላይፋችን ውስጥ የሚያጋጥሙን የተለያዩ ችግሮች ከአቅም በላይ ወይም ከልክ በላይ እንድናስብ እንድንጨነቅ ሊያደርጉን ይችላሉ። በእነዚህ በአራቱ መንገዶች ከልክ በላይ ልናስብ እንችላለን ማለት ነው። ወይንም ከልክ በላይ እናስባለን፣ እንጨነቃለን። እንደውም አንዳንድ ሰዎች የሚሉት ምንድነው ከልክ በላይ ማሰብ የሚባል ነገር የለም ይላሉ። ይህ ማለት ምንድነው? እንደውም በበቂ ደረጃ እያሰብን አይደለም ነው የሚሉት እንጂ ከልክ በላይ ማሰብ የሚባል ነገር የለም ይላሉ። ከልክ ከመጠን በላይ አሁን ከመጠን በላይ ማሰብ ኦቨርቲንኪንግን ከመጠን በላይ ማሰብ የሚባል ነገር የለም ወይንም ኦቨርቲንኪንግ የሚባል ነገር የለም። ዊ አር ኖት ቲንኪንግ ኢናፍ ነው የሚሉት። እንደውም በበቂ ደረጃ እያሰብን አይደለም ነው የሚሉት። ኦቨርቲንኪንግን ከጭንቀት ጋር ነው የሚያገናኙት። ለምሳሌ ሚሞሪ የመጀመሪያውን ስንመለከት ስላለፈው ነገር በማሰብ መጨነቅ ሚሞሪ ነው። የባለፈውን መጥፎ ትዝታዎችን በማሰብ መጨነቅ፣ ድሮ ያሳለፍናቸውን ነገሮች በማሰብ መጨነቅ። መጥፎ ነገሮች አሉ ድሮ ያሳለፍናቸው፣ እነሱን በማሰብ መጨነቅ። የወደፊቱንም ደግሞ ክፉ ነገርን በማሰብ ወይንም ወደፊት የሚመጣው ክፉ ነው በማለትም መጨነቅ አለ። ሶስተኛው ደግሞ አሁን ደግሞ አንድ ነገር ዛሬ ለመወሰን በመቸገር መጨነቅ። አንድ ነገር ለመወሰን በተደጋጋሚ በማሰብ መጨነቅ። ትናንሽ ነገሮች ማለት ነው። ስለ ልብስ ሊሆን ይችላል። የትኛውን ልብስ ልልበስ፣ የትኛውን ምግብ ልብላ፣ የት ልሂድ፣ ምን ልማር፣ እነዚህ ትናንሽ ነገሮችን ምን ልማር፣ እነዚህ ትናንሽ ነገሮችን በማሰብ መጨነቅ አለና እነዚህ ዲሲዥን አናሊሲስ ናቸው። አንድ ነገር ለመወሰን መጨነቅ። እንደውም አንዳንዶች ምንድን ነው የሚሉት? ዊ አር ሳፈሪንግ አወር ኢንተለጀንስስ፣ እኛ የእኛን ብቃት ነው በብቃታችን ነው እየተሰቃየን ያለ ነው።